ሰላም ውድ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አይነው እንግዲህ ጠፋ መለስ እያልኩ ነው ቪዲዮዎችን እየሰራሁ ያለሁት። በጣም ይቅርታ ተከታታይ መስራት ባለመቻሌ። እንግዲህ ሰመር ላይ ነው ያለነው እና ሰመር ከልጆች ጋር ዙረትም ይበዛል፣ ቢዚነት በጣም ይጨምራል እና በዛ ምክንያት ጠፍቻለሁ። ዛሬ ግን ቆንጆ ቪዲዮ ሰርቼ ይላችኋለሁ። ኢንስፓየርድ እንደምትሆኑበት ተስፋ አድርጋለሁ። እስከ መጨረሻው የትም እንዳትሄዱ ተከታተሉኝ። መግቢያ ላይ እንደገለጽኩላችሁ ደግሞ ስፕሪንግ አልቆ ሰመርን ያጋመስን ነው ማለት ነው እና ቤቴ እንግዲህ የሰመር ቫይብ እንዲኖረዋል አይደለ? የሰመር ቫይብ ይሰጠዋል የማስባቸው ቦታዎች ላይ የተወሰነ ለውጥ አድርጋለሁ። ወጥ አድርጋለሁ አክሰሰሪዎቹን። የምጀምረውም ከኪችኔ ነው ማለት ነው። ይህን ትሬ ታስታውሱታላችሁ በእርግጠኛነት ከድሮ ቤቴ ላይ ኪችን ሳዘጋጅ ሰርቼበታለሁ። በጣም የምወደው ሆም ጉድስ የገዛሁት እቃ ነው። የሚያምር ከለር ነው ያለው። በጣም ናቹራል ኦርጋኒክ የሆነ ከለር ነው ያለው እና የበፊቱ ከዚህ ስር የነበረችውን ትንሿን ትሬ አንስቼ ይህንን መልሼ አድርጌዋለሁ ማለት ነው። እንደነገርኳችሁ ትንሽ ነገር ነው የመቀያየረው እና ሰመር ሲሆን ሞር ግሪን ነገር ይበዛዋል። ስለዚህ ያችን ፒንኮን ፍላወር አንስቼ ያችን ግሪነሪ ከጎኑ አደርጋለሁ ማለት ነው። እዚች ላይ ደግሞ ባለፈው ቲታውል ነበር ያስቀመጥኩት። ያው ለውጥ ማድረግ ስለሆነ ዋናው ነገር የምፈልገው እችን ሼከር ደግሞ ላዩ ላይ አደርጋለሁ። የቲታውልን ወይም ፎጣውን ደግሞ በጎን በኩል ላዩ ላይ አድርጋለሁ እንደዚህ። ይሄንን የምታዩትን የቪንቴጅ ፒክቸር ፍሬም ደግሞ ከመስኮቱ ጎን እሰቅላለሁ ማለት ነው። ሞር አለ አይደለ የሚያምር እይታ እንዲኖረው በማሰብ እዚህ ጋር አድርገዋለሁ። እዚህ ፊት ለፊት የምታያቸው ሸልፎች ላይ ያሉትን አክሰሰሪዎች ደግሞ የላይኞችን አልነካቸውም። ነገር ግን ይሄ ታች የማነሳው በሁሉ ነው ያደረኩበት። እሱን ግን ቀይረዋለሁ። እሱን አንስቼ የኩኪንግ ቡክ አሉኝ እነሱን እዚህ ላይ አድርጋቸዋለሁ። ከዛ ከጎኑ ደግሞ የመጠጫ ካፖችን አስቀምጣቸዋለሁ።
እንግዲህ የምወዳት አበባዬን ራሱ ላነሳት ነው እና ሌላ ግሪነሪ ነገር ለማድረግ አስቤያለሁ። ሁሉንም አነሳሳቸውና ትንሽ ጸዳ ጸዳ አድርገዋለሁ። እንግዲህ ወቅቶች ሲቀየሩ፣ በዓላት ሲመጡ ቤታችን ለማስተካከያ ለወጥ ለማድረጊያ ምክንያት ስለሚሆኑን እኔ በጣም ነው ኢንጆይ የማደርገውና እናንተም እንደዛ እንደምታደርጉ አስባለሁ። ምክንያቱም በቃ የሰለቸንን አይነት ነገር ደግሞ ለወጥ አድርገን በአዲስ መልኩ ደግሞ እና ያንን ስናደርግ ደግሞ we don't have to buy new thing ያለንን ነገር በማዘዋወር ሌላ ቦታ ላይ የነበረውን ነገር ወደዚህኛው በማምጣት በእርግጠኛነት እኔ ቪዲዮ ላይ ይሄንን ኖቲስ ታደርጋላችሁ ብዬ አስባለሁ። ሌላ ቦታ ላይ ያያችሁትን ሌላ ሩም ላይ ያያችሁትን እቃ አንደኛው ክፍል አመጣዋለሁ በምቀይርበት ሰዓት እቀይረዋለሁ እና እንደዛ ማድረግ ደግሞ ሌላ ፍሬሽ የሆነ ደግሞ ሉክ እንዲኖረው ያደርጋልና ሁሌም ቤታችን ስናዘጋጅ አዲስ እቃ በመግዛት ማመን የለብንም። በማለዋወጥ በማቀያየር እንደዛ ብናደርግ አዲስ የሆነ ፊሊንግ እንደገና መፍጠር እንችላለን። ለቤታችን አዲስ ቫይብ መፍጠር እንችላለን ብዬ አምናለሁ። እቺ የምታዩት የፍሩት መያዣ በጣም የምታምር ናቹራል ሉክ ያላት ባውል ናት። የእንጨት እቃ ናት። ቲጄ ማክስ ነው የገዛኋት። ለሌላም ነገር አገልግሎት ማዋል እንችላለን። ኦርጋኒክ ሉክ ያለው የእንጨት እቃ ካውንተሪ ላይ ማስቀምጠው ፈልግ ነበረ። ፋይናሊ አግኝቼ ገዝቻታለሁ ማለት ነው። በዚህ መልኩ መልካቸውን ፍሩት አድርጌ አስቀምጣታለሁ። ኬክ ወይንም ዳቦ ከጋገርኩ ጭቃ ካውንተሪ ላይ አትጠፋም። ዛሬ እንዳጋጣሚ ኬክ የጋገርኩበት ቀን ነበረ። ጂንጀር ኬክ ለልጆቼ ጋግሬላቸዋለሁ። እዚች እቃ ላይ ቆራርጬ አስቀምጣለሁ። ይሄ ፊት ለፊት የምታዩት ቦታ በግራ በኩል ዳይኒንግ አለ፣ በቀኝ በኩል ሊቪንግ ሩሜ አለ፣ ፊት ለፊቱ ደግሞ ፓንትሪ ሩም ነው እና እዛ ግድግዳ ላይ እነዚህን ሁለት ፒክቸሮችን እሰቅላለሁ። በነገራችን ላይ እኔ ፒክቸሮችን ስሰቅል ሁልጊዜ መስታወታቸውን አውልቃለሁ፣ መስታወት ከሆነ ማለት ነው። ምክንያቱም እኔ የልጅ ቤት ስለሆነ ልጆች ኳች ሲጫወቱ ቢወድቅባቸው ላያቸው ላይ እንዳይሰበር ስለምፈራ ሁልጊዜም አውልቄ ነው የማደርገው እና የምታዩት መስታወት የለውም፣ ባዶውን ነው። ግን አንዳንዴ ከአይኬያ የሚገዙ ፎቶ ፍሬሞች እንዲሁም አንዳንድ ቦታ ላይ የሚገዙ እንደዚህ ፕላስቲክ ወይም ማይካ ከቨር ያላቸው አሉ። እነሱ ከሆኑ ጥሩ ነው። ነገር ግን ሌላ ግላስ ከሆነ ግን በፍጹም ግላስ ያለው የፒክቸር ፍሬም አልሰቅልም እና እነዚህም የላቸውም። ያያቸዋቸው ሁለቱን ፒክቸሮች እዚህ ፊት ለፊት አድርጋቸዋለሁ።
አሁን ደግሞ ወደ ሊቪንግ ሩም ተመልሻለሁ። የተወሰኑ ትራሶችን አነሳስቼ አራግፈውና ከዛ 2 ትራሶችን ብቻ ነው መቀይረው። እነሱም ኦሊቭ ግሪን ያላቸው አይደል፣ የሰመር ቫይብ ያላቸው እነሱም ብቻ አደርጋለሁ። ትሮ ብላንኬቱንም እሱም እንደዛው ተመሳሳይ ከለር ኦሊቭ ግሪን አደርጋለሁ። ለዚች ግሪነሪ ደግሞ አዲስ እቃ ገዛላታለሁ ብያችሁ ነበረ። ገዝቻለሁ። ይሄንን ይመስላል። ቁመቱ ረዘም ያለ ነው፣ ወደ 20 ኢንች ከዛም ትንሽ በለጥ ይላል ይመስለኛል። 20 ኢንች አካባቢ ይሆናል። እንትኑን ሳስገባው ዛፉን ሳስገባው በሙሉ ቁመቱን ስለሚውጠው ከስር ሌላ ሀይት እንዲጨምርለት እንዳይዋጥ ያያቸዋትን የፕላስቲክ እቃ አስገብቻታለሁ። ከዛ ላይ ዛፉን አስቀምጠውና በውስጡ ደግሞ ክፍተቱን እንዲሞላልኝ እነዚህን የተቆራረጡ ወረቀቶች ውስጥ አስገባባቸዋለሁ። የሚያስፈልገውን ያክል ወረቀት ካደረግኩ በኋላ እላዩ ላይ ሞስ ጨምርበታለሁ። የመረጥኩት የሞስ አይነት ስፓኒሽ ሞስ የሚለውን ነው እና ሞር የሚያምር ይሆናል ብዬ አምናለሁ። ባለፈው የሊቪንግ ሩም ቪዲዮ ላይ እችኛዋን ፒስ ካውች አላያቸዋትም ነበር። 3ቱም ብቻ ነበረ። ሌላ ክፍል ነበረ መልሼ ያምጥቼው እዚህ መሀል ላይ ነጥ ያስቀምጨዋለሁ። አርምቸሮች ያሉበትን አካባቢ ምንም መቀይረው የለም። ጀስት ቴብሏን ብቻ አጸዳድቼ መልሼ ያንኑ አክሰሰሪዎች ነው የማደርጋቸው። እዚህ ማንትሉ ላይ ላስት ታይም ቴብሉ ላይ ያደረኩትን የምታዩትን አበባ ላይ ሰቅለውና ለኮፊ ቴብሉ ደግሞ ሌላ ያዘጋጀሁት አለ። እሱን አሳያቸዋለሁ። ቴብል ላይ ለማስቀመጥ ያሰብኩት ይሄን የምታዩትን ውብን ቬዝ ነው እና ይሄን በጣም የሚያምር ግሪነሪ ፍሬሽ ግሪን ከለር ነው ያለው። ሁለቱንም የገዛኋቸው ሮዝ ነው። እንደምታዩት ብራንቹ ረጅም ስለሆነ እንደዚህ እያጠፉ ነው ውስጥ የማስገባቸው። ከዛ ውጭ ካላጠፉት እንዳለ ይወጣልና አያምርም። ስለዚህ ሁሉንም የገዛኋቸውን እንደዚህ እያጠፉ ውስጥ አስገባቸዋለሁ። ከዛ በኋላ አስቀምጠዋለሁ።
አዘጋጅቼ ከጨረስኩ በኋላ ደግሞ በስተመጨረሻ ኦርጋኒክ የሆነ ቆንጆ ስፕሬይ ሩሜን ረጨዋለሁ። እስከ ፍጻሜው ከኔ ጋር ስለነበራችሁ እጅግ በጣም አድርጌ ነው የማመሰግናችሁ ወዳጆቼ። ዛሬ ያዘጋጀሁላችሁ የሰመር ሪፍሬሽ ቪዲዮ ይሄንን ይመስላል። እንደምትወዱት ሀሳብ እንደምታገኙበት እንደምትነቃቀቱ ተስፋ አድርጋለሁ። በሚቀጥለው በሌላ ቆንጆ ቪዲዮ እመለሳለሁ። እስከዛ ድረስ የተባረከ ሳምንት ይሆንላችሁ።